ፈንዳሻ ያድማስ ጥጅት ማሪያ ነይ ሂጅና ከኒና ላክልኝ ራሴን ተቸግሬያለሁ የተራ ሳይክልም ሆነ አንብስሊንም ታለህ ላክልኝ እንዲፈርቅቶ ከፍሎ አላስተኛለኝ በየው ማህጅ ስናማው እና ደግሞ እኔ ተቀመጭ አልላክም እያልሽ ነው አልታለም አልጠመድም ብለሻል ኧረ እኔ እንዲያ ብዬሽ አይደለም እና ደግሞ ምን ነሽ ነው ግን እና ምንድን እኔ በቃ እዛ መንደር እንትን አይደለም አልሄድም ምን ትሆኝ እኔ ልሄድ እንዲገንኩ እኔ እንዲያ ብዬሽ አይደለም ግን እዛ በቃ አትላኪኝ እኔ እያስቸገሩኝ ነው እሞች ቆመቀረ ምናምን እያሉ እንዴት ቆመቀረ እንደቆመበት ይቅርና አዳሚ ማን አባቱ ነው እንደዚህ እና ሰው እንደሰማ በግጭ ሰው ሲናደድ ብዙ ይላል እሰይ ላስቲ ህልቅመስ እንደምን ነው እንደዚህ ናገባ ህልቅመስ ነው ምን ሆነ ነው ኧረ ደህና ነኝ እና እንዲህ ማንገት ለምትደፋ ምንድን ነው ደህና ነኝ አሁን እንኳን በኋላ አደረክም ከነጋ እበላለሁ ቆይ ምንድን ነው እንደዚህ የሚያ ቆይ አልኩሽ ምንድን ነው ነገሩ ምንድን ነው አንተ ምንድን ነው አንተ ከብለ ደህና ነኝ አባ እንደ ድሮ ማድጋም እንደው አንተ አሳቆላምጡ እዚህ ደካማ ሳረግዋለሽ ምን እናንተ ግቢ ምን ሆናችሁ ነው እንትን የምትሉ ደህና ነኝ አልኩኝ ደህና ነኝ እየፎከትክ የምታወራኝ ምን ደህና ምን እንደዚህ ሆነ እንዴት ልጅ ምን መከረ ምን አላት የማን ልጅ ናት እንደዚህ የምትል ምን ረዮች የለም ሁሉም ነው እንጂ አንቺ ቁሞ ቀር አንቺ ምናምን የሚለኝ ያንቺ ቁሞ መቅረት እኮ በምክንያት ነው የማይገባው ድንጋይ ሁላ እውልሽ ተልከስከሱን እኮ ምናምን ትሆን እኮ ሽላሊቱን እኮ መዲያር እኮ አላቃተኝ ምን እናትሽ ግን አንቺ የኔ ወርቅ የኔ አበባ አንቺን የመሰልሽ ልጅ እንግዝም በጀ በተልካሻ ነገር አልሰጥም ስንት ሽማግሌ ሲመጣ 12 ገመድ መሬት አለ ሆይ 12 ጥማድ ከብት አለ ወይ ብዬ እየመለስኩ እንጂ እንደ ማንኛውም እኮ በአንድ በሁለት ገመድ መሬት እኮ ብድርሽ 10 እዚህ ድርሻል ደህና ነኝ የሚነፋ እንደፈኛ ምንድን ነው ከብቶችንስ እንደው ጥለህ የት ሜና ጥለህ እንደው እዚህ መጎለት በአንተ ተገቢ ነው መስኩ አድርጊያቸው ይበላሉ እንጂ ና እንደው እንደው ኮራ ብለህ አውራኝ እንጂ ምንድን ነው የምታልጎመጉም ነቃ ብለህ አውራኝ ምንድን ነው እንደዚህ ትንሽ እንጂ ቶቶ የደካማ ልፍስ ሲያደርግ የተሰማህንና ያሰብከውን በግልጥ መናገር ነው እንዴ ምን አላት ላይ ባትጮህብኝ እሰይ እንዲያውም ነገርማ ሆኖ ነው የኔ ልጅ አሙጀሪ እንዲያውም ተውማ እንደሱ አትበል አሞት ነው በጤናውማ አይደለም የመዳር ችግር ያለብኝ ይመስላችሁ ነው የጠየቁ እንጂ ወረድ ብለው ምን በቃ አሁን እንደዛ መንደር መደር እናቴ እና አዳሚ ኮናቴ በእንደዛ ፈልኝ አንቺ ዝምት ያቻልሽ ወይ ነው እኔ ምን እላችኋለሁ እንደውስ ደግሞ እነሱ ጋር ትቻው ነው እንደናንተ አይነት አያገባኝም ብዬ ነው እንጂ ታያላችሁ ቆይ በያችሁ እና ደግሞ ሰልስትና ደግሞ ሰምቻለሁ እኔማ አልፎ አይቶሻል በዚያ መንደር ማተጅበት ምክንያት ገንዳውላ ወርቁፋል ምን እዚህ አንፈሰ እንዴት እንዝል እኮ እንደባብ መሬት ለመሬት እየተጓዘ እዚህ ቢሆንስ እንደው እንደ ድሮ ነው አሁን ይገግዋል እንደዚህ ነው እንዴት ልጅ የሚመከር አሞት ነው እንጂ በጤናውማ አይደለም ሆስፒታል ቢሆን እንውሰደው እንጂ እዚህ እንደዳ ጉሳ እንጀራ ይንኮርብኛል እዚህ 30 ሐሳብ የሚያነሳ ምንድን ነው ያወቀው እንዴት እሱን እንደዚህ ነበር ተሰነበተ የሆነ ነገርማ ሆኗል ወይ ጸበል ወይ አክም ቤት እንውሰደው ወይ የሆነው ነገር አለ እና ስትጠይቅም እንዴት ያለ ህዝብ በትትና ነው እንጂ እኔ ያለምሽ ትያያልኩ ነው እንጂ እንደዚህ በመጣለው ያግመኛ ተመጣ እስኪጠይቅ የጀማይ ሁሉ ነገር ሆኖ እንደው ያለ አንድ ነገርማ አይደለም እንደዚህ ነው እንደው መከራ ምን ማድረግ ይሻላል ቁርስም ሳይቀምሱ ወዲህ ሰልኝ ከረና ምንድነው አንተ ምን ተከተለ ኋላ እንዴት ያለ ነገር ነው ወይ ቀደም በቃ ነው
እንዴት ያለ ነገር እንዴት እና በከተልሽ እንዴት ዝም ብለህ የምትከተለኝ ምንድን ነው? እንዴት እኔን አላውቅም ብለሽ ነው? እኔ ታውቃለህ አወኩ እንዴት ያለ ነገር ነው? ወይ ታሪክ እንደሆነ ዝም ብለሽ ቀጥበሽ ምን አሴርከኝ? ኋላ እንደ ጅናት እየተከተልክ ነገር አለ እንዴት ካለ አንተ ወይ ሄድ ወይ እንዴት ያለ ነገር ነው? አይዋ ባመለሽ ቁመቱን አስረዝሞ እንደሞኝ ድሮም ረጅም ሰው ሞኝ ይመስላል። ጅላፎ ዝም ብለህ ምን እያጉረጠረጠች እነዚህ ሰዎች በጠዋት እንደሄዱ ቀርቦ ቁርሳቸው ገብሬ አባል የለም። ቆይ ምንድን ነው እንደዚህ የሚያደርግ እንደዚህ የሚያደርግ ምን ነው? ኧረ ደህና ነኝ እኮ ደህና ነኝ ማለት ተጋጊው ሆኖ ደህና ነኝ የምትል ቆይ ምንድን ነው ችግር? እስቲ ንገረኝ። እኔ እናት አይደለም ለኔ ያልተናገርክ ለማን እንድትናገረው ነው? ምን የምነግርሽ እኔ ምን እንዴ የደበከኝ የሆነ ነገርማ አለ እንዴ? ወይ ስራ ትሰራ ምን አትል ዝም ብለህ ትመጣለህ ትወጣለህ ትቆለታለህ ዝም ብለህ ምን ስራ ነው ለኔ የሚያስብ ካልሆነ ሂድ እዛ እንደው ወደ ከተማ ሂድ አክስቶችህ ላይ ምን አደረግን ማለት እሷን ትችል ማናት ደግሞ አንተ ሴት ወዲህ ነው ወዲህ ነው ገብሪ ያ ነው እኔ ጠፍቶኝ ቤት ጉድ እና እንዴት ምን ችግር አለው እሱም ወጋ ይቀር እና ቆይ ተምትወን አትነግረኝም ለኔ ይሄ ነው ወይ እንደዚህ የሚያደርግ እስቲ ተናገር። የኔ ጓደኞች አግብተው ተቀምጠዋል ወጋ ይቀር እንደዚህ ተማህነህ ገልጠህ አትናገርም ወይ? ይላገና ድርህም ወይ ደግሞ ለዚህ አበቃህ እንጂ አሁንስ ቢሆን ምን አንገትህን አስደፋህ? ለአባትህ ንገረውና ሽማግሌ ልኮ የምትወዳትን ልጅ እናጋባሃለን። ሽማግሌ የሚልክ መጀመሪያ በእጄ ሲለኝ እኮ ነው ተለይ ጀመረህ እንዴት እሱ እንደዚህ መሆኑን ይሄ እንደዚህ አይነት ቁም ነገር መሆኑን እሱ መች አወቀ? መች አፍታታህ ነገርን እኮ ቻት ማን ሰለምትሆን ስልካላት አናድሮኝ ዝም ብሎ ነው የደባስ ነው የሚለው ነው አይደለም። እና እንደዚህ ተመሆነ ገልጸህ አትነግረውም ወይ? በግልጽ ነግረኸው እንጂ ሲልህ እኮ ነው። ይሄማ ደስ ነው የሚለው እንጂ ይሄማ ትልቅ ደስታ ነው እንጂ ለኛስ ግን እኮ ያስታምር ሸጋናት እኮ ይገባሃል። ያርገው እስቲ እንደው ራ እንደዚህ አይነቱን ደስታ ይዘህ ነው አንተ ቆይ እንትን አንገትህን የምትደፋ ጥርሷ ገባህ የምትቆለት እንዴ? ከሰው እኮ ልታረገኝ ነው። ይሄማ ጥሩ ነገር ነው፣ ጥሩ ሀሳብ ነው። እንዴ አንገትህን መድፋትም የለብህ። ይሄማ ደስታ ነው። በል አሁን አባትህ ሲመጣ አሁን እልክበታለሁ ጉብል ሲመጣ ቁጭ አድርገን እንነግረዋለን። አንተም ሽማግሌ ልክ በለውና የማን ልጅ እንዴት እንደሆነች ጠይቀህ ነው ተነጋግረንበት ቁጭ ብለን ይላርገን ምድርህ እኔ እናትህ ደህና ልውልልህ ደግሞ ማለት ነው ወይ? እኔ ታመመ ብዬ ሆስፒታል እንውሰደው ስለው ያረፈድኩኝ እሱን እንዲሁ እንደሰነበተው ሳትሆንልኝ ጊዜ ይሄማ ትልቅ ደስታ ነው። እናንተ አክ እስቲ አው ሀትና ማህዲና ባል ንገረውና አብራችሁን እና እናወራበታለን። እንዳይከፋህ እንዲሁ አንገትህን እንዳትደፋ አግሳይ እናንተ ከሰው እኩል ለሆነ እና ይሄን አንገቱን የሚያስደፋው እናንተ ወርኪዮ ነይማ እንደው ችግር አለብህ ከኔ ጋር ነይ እንጂ እንዴት አለ ነገር ነው? ነይ ማለት እንደው ዝም ብዬ ለስታየኝ እንደው ምን መስዬ ነው የምታይው? ዋ እንታትሽ ላይ ቀርዝም ብለሽ አይ እንዴት ምን እንደው ምን ፈልገህ ነው እንዴ የምትከታተለኝ? የላከ ሰው አለ እንዴ? እንዴት ከዚህ ቀደም ተወደሽ አታውቂም እንዴ? እንዴ ነው ተወደሽ አታውቂም ወይ?
እንዴት አደረገ? ጓደኛ ያለሽ ወይ ነው ዙሮ ምልሽ እንዴት እና ቢኖረኝ ባይኖረኝ አንተ ገባሽ እንዴት ያለው እኮ ነው ምልሽ ነንሽ ወይ እንጂ እንዴት ምን ይያፈርሽ ነው እንኳን እንዲስጓት ታይቷል ዱማ ላስቀምጥ እና እኮ ወጥሽ ነው ልነግርሽ ልና ደግሞ ፈራሽ እና እንዴት አንተ እንደ ቂጥቄን እየተከተልክ ነው እንዴት እንደ ሰው እንኳን የሚያይ ሰው እንኳን ምን ይላል ዝምጌ ውበትሽ እያስፈራኝ አጌ መሰልሽ ልጅ እንዲያማ ነው ግን እንደው ቢሆንም እንዲህ እኮ አይደለም እንዲህ ሆኖ አይደለም በስነ ስርዓት አይ ሰውልሽ ግን ተሞት የበምን አውቃለሁ ብለህ ነው እንግዲህ እሱን አንተ ነው የምታውቅ እና ጓደኛ ተሌለሽ እኮ ጓደኛ አለሽ እሱስ የለኝም እንደው ግን እና እንግዲህ ተሆነማ እኔም ጓደኛም ዙሮ ምንድን ነው ያው ቁም ነገር ነው ዙሮ እንዲያማ ነው እንግዲህ ደግሞ ደህና ነው ዘርሽም ዘሬም ደህና እና ምን እንዴት እያልሽ የምታወሪኝ ቁሚ እንጂ ዝም ብለሽ የት ያለ እንዴ ካይ ነው ጉዳዩ እኮ እኔ አልገባኝም ነበር ጉዳዩ ጀነናለሁ ጀነን ያለ ነገር ነው አንተ እንዲሁ አረክላና ዋ ያለ ነገር ነው አሁን ሰው ቤት ረድልኝ አት ያለ ነገር ነው ደግሞ እንዴ እጄ ወደዲ ናስቲ አይ ጥሩ ነው አይዞህ በጎ ስራ ነው ጥሩ ነው እንዲሁ አደባባይ ላይ የተከበረውን አባትን ስም ማስነሳት ነው እንጂ ወጠጤ እንዲህ መወጠጥ ጥሩ ነው ወጠጥክ በቃ እድሜው ተደረሰ እንዴ ነው ወጠጤ ጥሩ ነው ይሄ ጥሩ ነው ይሄ ነው እንዲህ ነው ሲጎምር የቆየ ይሄ ነው ለካ ማንነት የማን ልጅ ናት አጃ ተክሉ ልጅ ናት ተክሉ ኦራ ተክሉ መውደጃ አይደል አንተ ኦሮግሮ እና እንዲህ ብለህ አፍታታ አትናገርም ወይ የፈራው አሁን ወንድሙ የተክሉ አሁን እሷ ትልቅ ልጅ ወጠምሻ ልጅ አለ ታንቴ ባስ ወንድሙ ያገኘው ነው ምን እንዴም ልትከተይ ምን ያመጣል እንዲያም ረክ ነዲያላ እንግዲህ ነገር ያለን እንትን በጠባይ ነው ነገር እኔ በስርዓት እኔ እንዲህ ያለ ነገር አልወድም በወጠጥ ጥሩ ነው እድሜ እኮ በጎ እኮ ሸጋነቷ ለአንተ እኔ ምን አገባኝ እሱማ ጥሩ ነው እድሜ ነው እሺ በላው እንዳየው ሌላ ሰው እንዳይስ እንዲህ ሜዳ ለሜዳ የማታስቸግር ከብቶች ጋር እሺ እኛ እንጨርሳለን አንተ እዚህ ሜዳ ለሜዳ አታስቸግር በሚስጥር ነው በድብቅ እሺ ዋ ያለ ወራዲያ ነው እኔና ወጠጤ እንዲሁ ጌታ ያለ ወጠጤ ሆኗል ዲስቶሪው ወንጂ እንዲያጎላ መባብ ለካይ ነው ችግሩ እንዴ አማርኛ አይልም እንዴ ጋብቻ የነው ችግሩ እኮ ለካ ያልተግባባን እኮ ነው ነገሩ የጣም የላም ይበላል እንዴት ያብጥበት የለ እግሩ እንዲሁ እኛ ተቸግሬ ያያየች እንደሆነ እንደ ለጨው ጥንቅር ብላ ትቅርናል አራ እሷን ብሎ ብርቱካን ሎሚ አራ እሰጀኔ ከተፎ መጣሽ አይደለ ምጣትሽ ወይ ሆን ስንት ሰዓት ነው እንዴ መሸታ ቤት ትገቢያለሽ ወይ ነው አራ እና ደግሞ እንዴት ያደረገ ነው እየመጣው አይደለ አሁን ሻይ ቤት ነው ሻይ ቤት ነው መሸታ ቤት ነው እንዴ እንዴት ነው የምታናግሪኝ አንቺ እና እንዲህ በጎችም እንዲህ ሰብሳቢ ያጣሁት አንቺ ጋር ቂጥቂጥ ሲከተል ይዋሉ እስቲ ያቻውን ምን ዝናቡም ወርዶባቸዋል አንቺ አይደልሽ የላክሽኝ እጓ እና የላኩሽ ትናንትና የመጣሽ ዛሬ
እንዲሆን ቆይ ምን ስታረጊ ነው? ቆይ ምን ስታረጊ ነው እስካሁን ድረስ? ነው እሱን ንገሪው አላልሽ ፈልገሽ ነው እና ታጣሽ ወደ ቤትሽ አትመጭም ወይ? ብፈልገው ብዬ ነው እንጂ አሞሽ አይደል እንዴ? ተማን ጋር ነው ያየሽ? ተመሸታ ቤት ተወጣ በኋላ ማን ነው ይዞሽ ቁሞ የነበር ነው የሚልሽ? ነስ የኛንም ወደዚያ በላቸው ምን ያለ እሰይ ተባረክ። እንዲያ ሰው ልጅ እያገለገለኝ ይኖር የኔ ተፈረስ ተቀመጠ ማን ነው የሚልሽ? እውነቷን ተናገሪ። አሁን እኔ ሂጄ ማነህ ብቻ ጉርምቦና ንቄ ጎረምሳ ላይ እንዳልጣል ማን ነው ማቤ ተናገሪ ብዬሻለሁ። ወይ በትክክል እንደው እንዳልመለስ ሲያመኝ ምን ነጎሽ ወጋ ይሄ ነው ይሄ ቦዜ ወስ ልጅ ተሱ ላይ ቆምሽ። እሱ ደግሞ ኮርማ ሆኖ አባቱ ማንንም ሲያንገላታ አባቱ ዋና ኮርማ ነበረ። ኮርሞ አንዲት ንብር አንዲት ሙጀል ያገባችው ተቀለለችው። ደግሞ እሱ ተተካልኝ ደግሞ አረግነችና አረግጅ ራስ ምታቴን አግኝቻለሁ፣ መድኃኒቴን አግኝቻለሁ። ህጅም አረ ማልሽ እኮ ብያለሁ። ምን ልበለው? ምን ልበለው? ወድሃለች ሽማግሌ ላክ ነው የምለው። ልክሽን ያውቃል እንጂ ልኩን ነግሬው እመጣለሁ። እኔና እናንተ አንደራረስም። ጅርምቦ ልጅ ቦዜ ቦዝ ልጅ ነው እንጂ አረ ለስንት ነገር ሳስብሽ ሁኝ አፈርማ አትሆኝ። አሁንስ አፈር አልብሰሽኝ ለምን ድብናት የማንቺ ተንዳንቺ አይነቱ እንዲው ለስንት ነገር ጠብቄ ቆመሽ የቀረሽበትን ምክንያት ረስተሽ ተማንም ያልኩ እኮ በቃ መድኃኒቱን እኮ አገኘሁ። ተመለሽ ብዬሻለሁ። በካቻ ሁሉ ብዬ ደፍቼ እዚህ ታላንፈረፈርኩሽ አትመለሽ። ሰባሶስ ምን ይላል? ይኸውልሽ ንስሓ ገብተሽ እንዳትመለሽ ነግሬሻለሁ። ኧረ ተይ እናና ተይ ማለይ መገደል ወዳል እንዲያው አናውዶሽ ምንድን ነው አንቺ ከብት እንዲያው ደናዶ ያጃጎሹ ረጎሹ ጋሽ ደናዶ እንደው ጎሹ ጋሽ ምን እንደው ከልጅነቷ ጀምሮ እንደው አትያት እንትናት ምን ይመቀለጃ ደናት ነው ወይ ምንድነው ኮኮ እንዴ ለምን ኮርማን አይሰበስቡልኝም? ኮርማን ይሰብስቡልኝ። አው እሷ ኮርመው መላገጭ አርገው የማንንም ኮረዲያ ጨረሱ አበቁ ተሰበሰቡ። ደግሞ የራስዎን ኮርማ ለምን አይሰበስቡልኝም? መውጫ መግቢያ ልጅ ልከን የምን ኮርማ ነው? ኮርማ የምን ኮርማ ልጅ ኮርማ ነው የለኝም። ከብት ነው ያለኝ። ከብት የምታሰርሪው ከብት ካለሽ አምጪ ጥጃ ይሰረርልሻል ነው። እንዴ የምን ኮርማ ነው? አፌዙ አሾፉ ኮርማ ማለት እኮ ሌላ ፍጥረት ነው። የኔ ልጅ ኮርማ እንዴት ልጄን ከኮርማ ጋር ዞሮ ያዙልኝ ነው ባል ይዘውስ ምን ሆነ? ምን አደረገ? እንዴት ምን ፈጠረ? መንገድ ላይ እንዴት ስንት ሰው እያየ ምንድን ነው ያደረገ? ምን አደረገ? መውጫ መግቢያ ላይ በሯ ላይ እየቆመ ማን? እንዴት ብርቱካኔ ሌላ ማን አለኝ? ስንት ንጉስ የሚመኛትን እንዲው ስንት ንጉስ አፌዙ እኔ እኮ እንዲያው በጣም ግርም የምትይ ድሮ ራሱ እንዲህ ምኞትሽ ሰፊ ነበረ፣ ግን አሁን ኑሮሽ ጠበበ። ምን ይሆን ምን ይደረግ? ወርቅ የመሳሰለ ልጅ እኮ ልጅ ያለው ማያጠነ ወንዱ ነው። ወንዱም በእውነት እንዲያው ጥሩ ልጅ ነበረ። ምን ምላስሽ አብከንክኖት እነዚያ ወስዶ እንትን ያለው ይርፎቀፎቃል። ምን ነበር ፎቀፎቁ? ማን ቤት ነው ገብቶ አያውቁም? ምን ቤት ማን ቤት ገብቶ ማን ቤት ነው ባላባት ቤት እኮ ነው ገብቶ አጀለ እንግዲህ እሱ ጀርምቦማ ሜዳ ለሜዳ ሴት አይደለም። ኧረ እንደው እባክሽ እኔ እኮ እሱ በጥብጦ ልጇ በጥብጦ የድንጋይ ወፍጮ በጥብጦ የት እንድኛ እኮ መንደሩ እኮ ተማረረ እኮ አሁንና የኔ ልጅሽን አየ ተብሎ ነው ይኸውላ አደባባይ ሰው ይስማልኝ ተብሎ እንዲሰማልኝ አይደለ ታላቅ እንኳን ደስ አለሽ ልጅሽ ታየችልሽ። ህዝብ ሰማልኝ ይስማል። እንኳን ደስ አለሽ። ሽማግሌ ነው ስንት ሽማግሌ ነው የሚመጣ ለቁጥር እስቲ ያቃቅጥ ሽማግሌ እኮ መጣ። እኔ 12 ገመድ
ተው ትሽ 24 ዓመት ሙሉ 24 የደፈናት ልጅ እንደው አሁን እንደው የሆነ ይወሎ ይሄን ያህል ታጫትም እኮ ይሁን ግድ የለም ግድ የለም። አይ አልተናነስም። ምርኳዝ ገዝተሽ ልጅሪያት ነው እንዴት ነው ነገሩ? አልገባኝም እኮ እንግዲህ እስኪ አስረጅኝ። እንዴት ነው አሁን በግብጦ ልጅሪያት ነው በሽሮ ልጅሪያት ነው? አስረጅኝ እስኪ እንደው 12 ገመድ ያልሽ 12ም አልደርሳል። በስድስቱ ይሞክር እስቲ እንደው ተሆነልኝ። ግድ የለም ስድስቱን አምጡት። ግድ የለም እናንተ ስድስቱን ይዛችሁ ነው እስቲ ኑና እንደራረስ። ለማንኛውም ግን ልጄን አታስተያየው። ልጅሽን ቆጠብ አድርጊ። ወይ ለስንት ነገር የታጨ ልጅ ነው። ስንት ነገር ያለ ይሄ ቦዙ ማነው ቦዝ? ያንዳውላው አላየንም እንዴ? ኧረ እንደ ጉዴ እየሄደ ነው እየመጣ ነው። ግራ የሚያጋባ ልጅ ይዘው ወልዴው ደግሞ አይ ጉድት። እኔ እኮ ተስሟ ብቻ ይበቃል። እውነተ ብርቱካን እኮ ነው። በጣም እኮ ታስቂኝ። እንግዲህ ዝም ብዬ ዛሬን እየፈራው ነው እንጂ ፍርስ የምታረጊ ፍጥረት እኮ ነሽ። ፍርስ ነው የምታረጊ። ያፍርሶ ገብርኤል አባቴ ያፍርሶ። አሁን እንደው ምሳ ጎመን በልታ እራትም አይደግም ሰትዮ 12 ገመድ ስትመኝ እንደው አለማፈርሽ እንዴት አለማፈር ምኞት እንዴት መልከኛ እኮ ነው። እሷን እኮ እንደው ቁጭ አድርጎ ብቻ አይቶ እኮ ይጠግባል ሰው እኮ እህል ምን ያደርጋል? ሞልታ መርጉሽ ሆድ ይዘው ምን ይደረጋል? እህል ምንድን ነው? ይኸውልሽ እኔ ተፈለግሽ ሁለት መሬት ገመድ ገልጬ ከእነዚህ ተብቶች የሆነ ነገር ገልጬ እንዲያው ልጅ ወዷታል። አይኑ አርፎባታል። አይኑ የኔ ልጅ ደግሞ አይኑ ያረፈባትን ሴት የትም ምን አይነት አታመልጥም። እግዚኦ ተፈለግሽ መዲያር ነው መጋባት ነው። ሽማግሌ ይላካል በወጉ በዚያ ስርዓት። ከዚያ ውጭ ግን ላኩና እንተያያለሁ። አሬ በተራራጣለሁ የምትይተሆነ ፋብሪካ ፋብሪካ አይነካትም ነው የምልሽ። ፋብሪካ አለሽ የነገር ፖለቲካ ከእንዲህ ሀገር እኮ ላስመጣለት ነው ሚስት እኮ ህንዲ ድረስ እኮ የታጨ እኮ ነው። እንደውም የእኛይቱ ማትነካው እንዲህ ሀገር እኮ ነው የታጨ እኮ የሰው እኮ የቆንጆ ሀገር እኮ ታጭቷ ወሎ ድረስ ታጭቻለሁ። የወሎ ሴት አመጣለታለሁ ወሎ ድረስ ነው እኔ ታጭ ወራይቡ ድረስ እጄ ሸዋ ድረስ የታጨ እኮ ነው የኔ ልጅ እኮ አሁን ይቺ እንደው ጎመን እንዴት አድርጌ ነው የምድርለት? ይቺ ጎመን ቅርገዳና ዱባ ፍቅፈቃ ነው የምችል እንዴት ያለ ነገር ነው ያለ ወይ? አሁን እንዴት ነው ቁርጡን ስትበላ ቁርጥ ምን ስትል እኮ አሁን ተቅማጥ መሆኗ እኮ ነው ልጅሽ እኮ እንደው ማታውቅበት ማርሻ ወጥ ስትበላ እኮ በቃ እንደው ፈንዲታ ማለቋ እኮ ነው በጎመን እንዲህ ስርጥጥ ያለ እንጂ ልክ እንኳን ነገር የገደል ምክንያት ነው እንጂ የሴትዮ ምላስ ተልጅነቷ ጀምሮ ምላሷ ሰፊ ነው። ሳማ እንግዲህ ያለች እንደው ተምኗ ጋር ነው እንደው ዝምድና እንደው የኔ ልጅ እኮ እንደው ገና ሰው መስሎኛል። አየለ አረጀ ሲል እንዴት ነው ወተት ነገር ትፈልጊያለሽ እንዴ? ቅቤ ለጎመኑ ማዋዣ እንዲያው ወዝ ያለው ነገር አብያት እስቲ ሰሞኑን እንዲያው ተሆነ ዝምድን ነው ሙሽሪት ባንዲ አልጋ ሙሽራው ባንዲ አልጋ የተባለ እንደሆነ እሺ እኔን ጨምሮ እዚህ ጨንጓራዬን ላጠኛ አድርጌ እብን ይሆነልሽ። ሰው አይመርጥም እናንተ